በቀላሉ ጓደኛን በመጋበዝ ብቻ እንዴት ገንዘብ መስራት ይቻላል የሚል ጥያቄ ደርሶኛል። ያም ደግሞ ከዚህ በፊት በለቀቁት ቪዲዮ ላይ ነው። ይሄ እንዴት እንደሚሰራና ገንዘቡ እንዴት እንደሚወጣ የምናይበት ቪዲዮ ይሆናል ማለት ነው። ሰላም የዩቲዩብ ቤተሰቦች፣ ከዚህ በፊት በለቀቁት ቪዲዮ ላይ የብዙዎች ጥያቄ ገንዘቡ እንዴት ነው የሚወጣው፣ እንዴት ነው ምንም ነገር ሳንሰራ ጓደኞቻችንን በመጋበዝ ብቻ ብር ሊሰራ የሚችለው የሚል ጥያቄ ስለተነሳ ለማብራራትና ሁለተኛ ደግሞ ገንዘቡስ እውነት ይወጣል ወይ ተሰራ የሚባለው ገንዘብ ብዙ ገንዘብ ነው። ስክሪንሻቱን የሆነ ቦታ አረግላችኋለሁኝ። ይሄን ገንዘብ እውነት ማውጣት ይቻላል ወይ የሚለውን እያወጣ ገንዘቡን እዚሁ ከናንተ ጋር በቪዲዮ እያወጣን አሳያችኋለሁ ማለት ነው። በመጀመሪያ ኮንሰፕቱ እንዲገባን ምንድነው የሚሰራው አዲስ ይሄን ቪዲዮ ለምታዩ ሰዎች ምንድነው የቲሙ የሚባል የላይክ እንደ አማዞን ምናምን እቃ የምንገዛበት ፕላትፎርም ነው። የቻይና ካምፓኒ ነው። እዛ የሳይት ላይ ጓደኞቻችሁ እንዲገቡ ዳውንሎድ እንዲያረጉ ኦተራይዝ እንዲያረጉ ካረጋችሁ በቀላሉ ገንዘብ ይሰጣችኋል። የምታስገቡት ሰው በእናንተ ሊንክ የሚገባው ሰው ኦተራይዝ ካረገና ጆይን ሲያረግ ቲሙ ኤፍሌት ይባላል። በኤፍሌት ሊንኩ መሰረት ባሉበት ሀገር መሰረት ይከፍላል። ያ ምንድን የሚሆነው 1000 ተከታይ ካላችሁ በቲክታክ በዩቲዩብ ወይ በኢንስታግራም ከ1000 በላይ ተከታይ ካላችሁ መቀላቀል ትችላላችሁ። የሚሰራበት ሀገር ማተር ያደርጋል። 82 ሀገሮች ላይ ይሰራል። ከዚህ በእርግጠኛነት የምነግራችሁ ኢትዮጵያ ይሰራል። ኢትዮጵያ የማይሰራ ከሆነ ለምን ይሄ ቪዲዮ ይሰራል የሚል ጥያቄ ያለው ሰው ካለ ኢትዮጵያኖች ያሉ በመላው ዓለም ላይ ነው ያሉት። ስለዚህ ይህንን የሚሰራበት ቦታ ላይ ያሉ ሰዎች እንዲጠቀሙበትና ቻንሱ ሳያልፋቸው ገንዘብ ብዙ ሰው እየሰራ ስለሆነ እንዲሰሩበት ነው ይሄ ቪዲዮ የተሰራበት ዋናው መልእክት። ስለዚህ ወደ ኮንሰፕቱ ስንመለስ ጓደኞቻችን በእኛ ሊንክ ገብተው ቲሙን ጆይን ካረጉ ቲሙን ዳውንሎድ ካረጉ ከዛ በኋላ ደግሞ ቢችሉ ደግሞ ፐርቼስ ካረጉ የሚፈልጉት ነገር ካለ እዛ ላይ ፐርቼስ ካረጉ በእነዚህ ስቴፖች ቲሙ ገንዘብ ይከፍለናል። ምንም ነገር ሳታረጉ እናንተ ምንም አይነት ኢንቨስት ሳታረጉ ምንም አይነት ነገር ሳታረጉ የቲሙን አፕ ብቻ ዳውንሎድ አድርጋችሁ ስታረጉ ምንድነው በእኔ ሊንክ መግባት አለባችሁ። ሊንኩን ከታች አስቀምጥላችኋለሁ። ጆይን የምታደርጉበትን ሊንክ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ሊንክ የሚለውን ስትጫኑ ጆይን እንድታረጉ ኢሜል እና ፓስወርድ በማስገባት አካውንት እንድትከፍቱ ያደርጋችኋል። ልክ አካውንቱን እንደከፈታችሁ የምታረጉት ነገር ምንድነው በቀኝ ኮርነር ላይ ኦተራይዝ ማድረግ አለባችሁ ይላል። ያንን ቪዲዮ እዚህ ጋር አስቀምጥላችኋለሁ ወይ ደግሞ ከዚህ በፊት የለቀቁትን ቪዲዮ ብታዩት ስቴፕ ባይ ስቴፕ ስለሚያሳይ እንዴት ኦተራይዝ ማድረግ እንዳለባችሁ እዛ ጋር ማየት ትችላላችሁ። ዋነኛው መርሳት የሌለባችሁ ኦተራይዝ ማድረግ መቻል አለባችሁ። ኦተራይዝ የማታደርጉት ከሆነ ለእናንተ ሊንክና ኮድ ክሬት ስለማያደርግላችሁ ይህንን በደንብ ተጠቀሙበት። ሊንኩና እንትኑን ክሬት ካረጋችሁ በኋላ እናንተስ እንዴት ነው የምትሰሩት? አሁን እዚህ ጋር ነው ትልቁ ፖይንት ያለው፣ እዚህ ጋር ነው። እኔ በእኔ ሊንክ ገብታችሁ ያን አካውንት ክሬት ካረጋችሁ እናንተ ደግሞ ልክ እኔ እየሰራሁት ያለሁትን ነገር ደግሞ እናንተ መስራት አለባችሁ። የምትሰሩት በምንድን ነው? ቅድም ምን ብለናል? ኦተራይዝ የምታደርጉት በቲክታክ በዩቲዩብ ኢንስታግራም ከ1000 ተከታይ በላይ ባላቸው ሰዎች ብያቸዋለሁ። ሞር ተከታይ ያላቸው ሰዎች ብታስገቡ የምታገኙት ገንዘብ ያን ያህል ይጨምራል። ለምሳሌ በዩቲዩብ 50,000 ተከታይ ያለው ከ50,000 ተከታይ በላይ ያለው ሰው ብታስገቡ በአሁን ሰዓት በአሜሪካ ላይ ያለው $60 ታገኛላችሁ በፐርሰን። በአንድ ሰው $60 ታገኛላችሁ። ቲንክ አባውት 10 ሰው ብታስገቡ ከ50,000 ተከታይ በላይ ያለውን 10 ሰው ብታስገቡ $600 ሰራችሁ ማለት ነው። ሀበሻዊ ማርኬት በሀገር አሜሪካ በሚኒሶታ በሀገር ልጅ ሀገርኛ የሆኑ ምርቶችን በማቅረብ እንታወቃለን። ሀበሻዊ ማርኬት እናንተን ለማስደሰት ከመቼውም በላይ የሰራን እንደሆነ ስንገልጽ በደስታ ነው። በተጨማሪ ለወዳጅ ዘመድ ገንዘብ መላክ ቢፈልጉ ከድርጅታችን ሳይወጡ በአፋጣኝ በአካውንት እናስገባለን። አድራሻችን 1340 ዳኮት ድራይቭ ዩኒት 9 ኤገን ሚኒሶታ 55123 ሲሆን ስልክ ቁጥራችን 612 800 2297 ላይ ይደውሉልን። ለበለጠ መረጃ ዌብሳይታችን ላይ habashawistore.com ብለው ይጎብኙ። ሀበሻዊ ማርኬት ይለያል። አይዲያው ይሄ ነው። ሰዎችን ማስገባት ጆይን እንዲያረጉ ማድረግ ነው። ይሄንን ካረጉላችሁና በእናንተ ሊንክ የሚደረገው ነገር ካደረጉላችሁ በእያንዳንዱ አንድ ሰው
የሚሰጣችሁ እንዳሉበት ሀገርና እንዳላቸው ተከታይ ቁጥር ይጨምራል። ቁጥሩ በጨመረ ቁጥር ብራችሁ እየጨመረ ይሄዳል። ስለዚህ ተከታዮቻችሁ ማተር ያደርጋሉ ማለት ነው። የምታስገቡት ተከታይ ያለው የምታስገቡት ሰው ማተር ያደርጋል ማለት ነው። ስለዚህ እያንዳንዳችን ማድረግ ያለብን ይህንን ስቴፕ ይሆናል ማለት ነው። ይህንን ካደረግን በኋላ የሚሆነው ቀጣዩ ነገር ምንድነው? ገንዘቡን እንዴት ይወጣል የሚለውና ሳይቱስ ምን ይመስላል የሚለውን ለማሳየት እሞክራለሁኝ። ያልኳችሁ እንትኑን የሆነ ቦታ ላይ ያደርግላችኋለሁኝ። እዛ ገብታችሁ ማየት ትችላላችሁ ስቴፕ ባይ ስቴፑን። እዚህ ጋር ቪዲዮ በጣም ስለሚረዝምባችሁ ማለት ነው። አሁን ገንዘቡ እንዴት ይወጣል፣ ምን ይመስላል አወጣጡ የሚለውን እናያለን። የምናደርገው ኤፊሊየት የሚለው ከገባን በኋላ እንደምታዩት እዚህ ጋር ኤፊሊየት ይላል። ኢንቫይት ኤፊሊየት በሁለቱ ነው የምትሰሩት። ቪዲዮ ላይ አሳይቻችኋለሁ። አሁን የሰራሁት ገንዘብ እንዴት አወጣለሁ? እዚህ ጋር እንደምታዩት ዊዝድሮ የሚል ከዚህ በፊት ከትላንት ወዲያ ያወጣሁት እንትን አለ $35 እዚህ ጋር አውጥቻለሁኝ። እዚህ ጋር አሁን ደግሞ ኤፊሊየት ላይ ስንገባ ደግሞ እዚህ ጋር ከዚህ በፊት $20 አውጥቻለሁ። አሁን እንደገና $26 ከ69 ላወጣ ነው። እሱን ነው የምናየው። ስለዚህ ምንድነው የማደርገው? ዊዝድሮ የሚለውን እጫናለሁ። ዊዝድሮ ስል የሚጠይቀኝ ምንድነው? ፔፓል ወይም ደግሞ የቲሙ ክሬዲት ሊስት ነው የሚለኝ። እኔ የምፈልገው ገንዘቡን ስለሆነ ዊዝድሮ በፔፓል አርግልኝ ይለዋለሁ። በፔፓል ዊዝድሮ አርግልኝ ስለው ለእናንተ የመጀመሪያ ሲሆን ስልካችሁን ኮንፈርም አርጉልኝ ይላችኋል። ስልካችሁን ታስገቡለታላችሁ። እኔ ኦልሬዲ ኮንፈርም ስላረኩኝ ዊዝድሮ እለዋለሁ። እንደምታዩት 26 ከ69 ዊዝድሮ አርግልኝ በፔፓል ይለዋለሁ። ዊዝድሮ የሚለውን ስጫ ነው እንደምታዩት እዚህ ጋር ባላንሱ ዜሮ ሆኗል ማለት ነው። ዊዝድሮ የሚያደርገው ዊዝድሮ ፕሮሰስ እያደረገ ስለሆነ አሁን ዊዝድሮ ላይ ስንገባ የሚያሳየን ምን ይለኛል? 26 ከ69 ፔንዲንግ ፕሮሰስ ላይ ነው ይለኛል። ፕሮሰስ አድርጎ እንደጨረሰ እንደ መጀመሪያው እንዳያችሁት $20 እንዳያችሁት ወደ ባላንሴ ትራንስፈር ያደርግልኛል ማለት ነው። ስለዚህ ገንዘቡን እንደምታዩት እያያችሁ እዚህ ላይ አውጥቼዋለሁኝ። ስለዚህ እውነት ይሰራል ወይ ገንዘቡን ይሰጣል ወይ ምናምን ብላችሁ ጥያቄ ያላችሁ ሰዎች አዎ ገንዘቡን ማውጣት ይቻላል። እያያችሁ ቪዲዮን ገንዘብ አውጥቻለሁኝ። በፔፓል ትራንስፈር ያደርግልኛል ፕሮሰሱን እንደጨረሰ $20 እንዳስገባልኝ ፕሮሰስ እንትኑን ፔፓል ኮንፈርም አድርጎ እንደጨረሰ ብሩን አገኛለሁ ማለት ነው። ስለዚህ አዎ በደንብ ይሰራል፣ ይከፍላል። እንግዲህ እስካሁን እዚህ ጋር እንዳያችሁት 46 እዚህ ጋር ደግሞ እዚህኛው ኢንቫይት ኤፊሊየት የሚለው ደግሞ 35 ከእንትን ስለዚህ ወደ $80 አካባቢ አውጥቻለሁ ማለት ነው። ስለዚህ በደንብ ይሰራል። እንግዲህ እዚህ ድረስ የቆያችሁ ሰዎች ሜክ ሹር ሰብስክራይብ ማድረጋችሁን፣ ቪዲዮውን ላይክ ማድረጋችሁን፣ ኮመንት ላይ እንድናስተካክል የምትፈልጉትን ነገር ኮመንት ላይ ማስቀመጣችሁን፣ በተጨማሪ ደግሞ ቤተሰብ ለወዳይ ዘመድ ሊሰሩበት የሚችሉት ሼር ብታረጉላቸው እናንተ እንዳያችሁትና እናንተ እየሰራችሁ እንዳላችሁት ሌሎችም ይሰራሉ ማለት ነውና ይሄንን በማድረግ እንተባበርላለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ።